ይህ ከላይ የምትመለከቱት የወፍ ጎጆ በደንብ ከተመለከታችኋቸው ወፎቹ በሕይወት የሉም፣ ደርቀዋል። ለምን አትሉ? እናታቸው ምግብ ፍለጋ በወጣችበት አንድ ቀን በጨካኝ እጅ ወድቃ በአንድ ወንጭፍ ሞተች። በወጣችበትም መመለስ አልቻለችም። ምግብ የሚመግባቸው ስለሌለ ያለ ጊዜያቸው ሞቱ። እነርሱ ሄዶ እንዳይበሉ መብረር አይችሉም፣ ገና ፈላ ናቸው። ይህን ሳስብ የተረዳሁት ላካፍላቸው። አስተውሉ፣ አንድ ሰው በሕይወት እያለ የሚኖረው ለራሱ ብቻ አይደለም፣ ከጀርባው የሚኖርለት ሰው አለው። ሰው ለእናቱ፣ ለአባቱ፣ ለሥጋ ወንድሙ እና ለእህቶቹ፣ ለጓደኞቹ በምንም የሥጋ ዝምድና የሌላቸው ሰዎች አንድ ቀን አይቷቸው አሳዝነውት ከዛ ቀን ጀምሮ የራሱን ኑሮ ትቶ መኖር የጀመረላቸው ሰዎች ይኖራሉ። ምንም ያክል ደካማ ኃይል የሌለው በሱስ የተጠመደ ሰውነቱ የከሳ ሰው ቢሆን ያየነው ሰው ምናልባት በምክንያት ይሁን የከሰው ሰውነቱ መልኩን ያጣው ለእነዛ ሰዎች ብሎ ከሆነስ? እንጠንቀቅ። የምላስ መልስ እየረጨን ሰውን የምናቆስል ሰው እንጠንቀቅ። ከፍ ዝቅ አድርገን ሰውን የምንመዝን እኛ ያ ሰው ባቆሰልን ልክ ብዙ ሰዎችን ነው ከጀርባው የምንጎዳው። ወፏ እንዳያችኋት እርሷ በሞተችበት ልጆቿም ደርቆ ቀሩ። ሰውም ሰውነቱ ብቻ የሚገባውን ክብር እንስጥ።